ሕይወት ከምታስተምረን ነገሮች ውስጥ አንዱ ማንም ሰው ሆነ ፍጡር ምንም እንኳን የኃይለኛ ጉልበት ባልተቤት ቢሆንም እንኳ ከፈጠረው ፈጣሪ በላይ ኃያል ብርቱ ሊሆን እንደማይችል ነው። የፈለገ በደል ቢያደርስ፣ ሰዎችን ቢገፋ ቢጨቁን፣ ይህ እብሪተኛ የሚናድበት የሚከስምበት ጊዜ መምጣቱ የማይቀር ሐቅ ነው። የአኸራው ክስረት ከመምጣቱ በፊት ካላሰበበት ስፍራ ዱንያዊ ጥፋቱም ይመጣበታል። ዛሬ የምንመለከተው ህዝቦች ታሪክ በተከበረው የአላህ ቃል ቁርአን ውስጥ ከአንድ ጊዜ በላይ በተለያዩ ምዕራፎች የተጠቀሱትን አላህም በቁርአኑ ቅጣት ይገባቸዋል ብሎ ቅጣትን ካወረደባቸው ህዝቦች ውስጥ የሆኑትን በቁርአን ውስጥም ስሙ ከተጠቀሱት ነቢያት ውስጥ አንዱ የሆነውን ነቢይ ያስተባበሉትን ያቀለሉ የሆኑ ህዝቦችን ነቢያቸውም ከሌላ ከበኒ እስራኤሎች ዋና ነቢይ ከሆነው ሰው ጋርም የተገናኘበትን አጋጣሚ እንዲሁም አጠፋፋቸው የሚገርሙ ስለሆኑት ህዝቦች ታሪክ ይሆናል። አስሐቡል አይካ ወይንም የመድየን ህዝቦች በሳዑዲ በሰሜን ምዕራብ ወደ ተቡክ አቅጣጫ በተለይም ከተቡክ በቅርብ ርቀት በምትገኘው ቪድዕ ወደምትባለው ከተማ በተጓዝን ጊዜ የታሪክ አሻራዎችን፣ ቅሪቶችን እንመለከታለን። በቋጥኝ ውስጥ ተፈልፍለው የተሰሩ መኖሪያ ቤቶችንም እናገኛለን። ይህቺ ቦታም ከዘመናት በአንዱ ዘመን ሰዎች አልምተው ይኖሩባት እንደነበረ ይህ የታሪክ አሻራ ሕያው ምስክር ነው። ይህም ቦታ የዓለምንም መምታታት የሹዓይብ ጊዜ የነበረ ቦታ እንደነበረ ይታመናል። ቪድዕ ከምትባለው ከተማ በአጎራባች ደግሞ መቅነዕ ወይንም ማግማ የምትባል ስፍራ አለች። እዚያ ስፍራም ሱዓይዳኒ የምትባል ውሃ የነበረባት የጉድጓድ ቦታ አለች። ይህቺ የጉድጓድ ውሃ ያለባት ቦታ ነቢዩላህ ሙሳ ዓለይሂ ሰላም ስደትን በሚወጣበት ጊዜ ወደዚህ ቦታ ደርሶ ድንጋዩንም ከምንጩ ተደራሽ እንዲሆን በሚል ሁለት ሴቶችንም አግዛለሁ ብሎ ድንጋዩን ያነሳባት ቦታ ነች። እነዚህ ሴቶችም የአንድ የአላህ ባሪያ ነቢይ ልጆች ናቸው። ከነዋሪዎቿ አንጻርም ያቺ የነበረባት ቦታ መድየን ተብላ ትጠራ ነበር። ግና ይህቺ ስፍራ ሰዎች አልምተው ሲኖሩባት የነበረው በቀደምት ዘመን ነው እንጂ አሁን ላይ ብዛም ሰው የለባትም። ለመሆኑ የመድየን ሰዎች እነማን ናቸው? በእነሱ ላይ የተከሰተው ነገርስ ምንድነው? ወደ እነርሱ የተላከው ነቢይስ ከነቢዩላህ ሙሳ ዓለይሂ ሰላም ጋር ምንስ ያገናኘዋል? በዚህ ቪዲዮ ላይ የእነዚህን ጥያቄዎች ምላሽ የምናቀርብ ይሆናል። ታሪካችንን ስለ መድየን ህዝቦች በመናገር እንጀምር። ሰነዶች እንደሚያሳዩት የመድየን ሰዎች መሰረታቸው ከነቢዩላህ ኢብራሂም ልጆች ከአንዱ ነው የሚመዘዘው ይላሉ። እነዚህ ህዝቦች አስሐቡል መድየን እንደሚባሉት ሁሉ አስሐቡል አይካም ይባላሉ። አስሐቡል አይካ የሚለው ተቀጽላ ስም የተሰጠበት ምክንያቱ እነርሱ ዘንድ ትልቅ የሆነ ዛፍ በመኖሩ ሰበብ ነው። ይህ ዛፍ መኖሩ ብቻም ሳይሆን አንዳንድ ሰነዶች እንደሚያሳዩት ይህንንም ትልቅ ዛፍን ያመልኩት እንደነበር ይገልጻሉ። እነዚህ ህዝቦች በአይሁድ ቀደምት መጻሕፍትም ላይ ስማቸው ምድያም በመባል ይታወቃል። ነቢ ሙሳ ወደ እነርሱ በመሄድ ከልጆቻቸውም ራጉኤል ለሚባለው ካህን ልጅ የሆነችውን ሲፓራን አግብቶ ከእነርሱ ዘንድ ተቀምጧል የሚል ጽሑፍም በመጽሐፋቸው ይገኛል። በእስልምና ስላለው የእነዚህ ህዝቦች ታሪክ ስንመለከት ደግሞ የአስሐቡል አይካ ወይንም የመድየን ህዝቦች ታሪክ ግልጽ በሆነ መልኩ ተብራርቶ ተቀምጦ እናገኘዋለን። በብዙ የቁርአን ምዕራፎችም ላይ ታሪካቸው ሰፍሯል። በሱረቱል አዕራፍ ከቁጥር 85 ጀምሮ፣ በሱረቱ ተውባ 70 ቁጥር ላይ፣ በሱረቱል ሁድ ከቁጥር 84 ጀምሮ፣ በሱረቱ ሹዓራ ከቁጥር 176 ጀምሮ፣ በሱረቱል ቀሶስም ላይ ከቁጥር 22 ጀምሮ ሰፍሮ እናገኘዋለን። ታላላቅ የኢስላም ሊቃውንቶችና ታላላቅ የቁርአን ተፍሲር ምሁራን አስሐቡል አይካ የተባሉት የመድየን ህዝቦች እንደሆኑ ተስማምተውበታል። ይህንንም እንዲሉ ያደረጋቸው ነገር ወደ እነዚህ ህዝቦች የተላከው ነቢይ አንድ ነቢይ በመሆኑ ነው። እርሱም ሹዓይብ ዓለይሂ ሰላም ይባላል። ሌላውም የኢስላም ሊቃውንት እነዚህ አስሐቡል መድየን እና አስሐቡል አይካ አንድ ህዝቦች ናቸው ሊሉበት የቻሉበትን ምክንያት ስንመለከት ደግሞ በሁሉም ስለ እነርሱ በሚናገረው የቁርአን አንቀጽ ላይ ሁለቱም ህዝቦች አላህን በማመጻቸው አንድ በመሆናቸው ነው ይላሉ። ግና እዚህ ጋር ሳናነሳው ማለፍ የሌለብን ነገር ቢኖር አንዳንድ የቁርአን ተንታኝ ሙፈሲሮች ደግሞ የለ ሁለቱም የተለያዩ ህዝቦች ናቸው እንዳሉ ነው። እነዚህ ህዝቦች በዋናነት ስራቸው የነበረው ንግድ ነው። ከዚህም ስራቸው ጎን ለጎን ግን ገበሬዎችም ፍየልንም በጎችንም የሚጠብቁ እረኞችም ነበሩ።
ሕይወታቸው ታዲያ የተዝመነመነ ምቾትም የተሞላበት ነበረ። ታዲያ ይህ ምቾት በመካከላቸው የበላይነትን፣ ከፍ ከፍ ማለትን፣ ባላቸው ነገር የመሸንገልን፣ የመታለልን አባዜ ይዞባቸው መጣ። ይህም ከመሆኑ ጋር በባህሪያቸው ግብይትን ሲፈጽሙ ሚዛንን በማጓደል የሰዎችን ሐቅን በመቀነስ ይሰርቁ ነበር። ይህም በሚዛን ላይ የማጭበርበር ብልሹ ስራቸው እንደ ትክክል የማየትም እነርሱ ዘንድም የተለመደ ነገር ነበር። የዚህ ወንጀልን አቅልሎ የመመልከት ውጤቱም የሰዎችን ሐቅ ያለ አግባብ መብላት፣ መጥፎ ስራንም በየቦታው ማዛመድ፣ ብልሹ ስነ ምግባርንም የመጠናወት ችግር አመጣ። ይህም ነገር ወደ እነርሱ ነቢይ መላኩ ግድ እንደሆነ አመላካች ሆነ። አላሁ ተዓላም ከእነርሱ ውስጥ የሆነን የራሳቸው ዝርያ የሆነን ነቢይ ላከላቸው። ስሙም ሹዓይብ ዓለይሂ ሰላም ይባላል። ነቢዩላህ ሹዓይብ በአላህ ብቸኛ መለኮትነት ያመነ አማኝ፣ ከህዝቦቹ ጸያፍ ብልሹ ሥራም የራቀ ሰው ነበረ። ወሂ ወይንም ግልጠተ መለኮት በመጣለትም ጊዜ ሰዎችን አላህም በብቸኝነት አምላካቸው አድርገው እንዲይዙ ጥሪን አደረገ። ለዚህ ዳዕዋውም የተለያዩ የአነጋገር ስልቶችን፣ ለዛዎችን፣ የሚገርሙ የቋንቋ አገላለጾችንም በመጠቀም ከሚሰሩት ወንጀሎች እንዲታቀቡ፣ ሚዛንንም ማጓደልን፣ ሰዎችንም ማጭበርበርን ቢተዉ፣ በትክክሉ ቢነግዱ፣ ለሁሉም እንደሚገባው ሐቁን ቢሰጡ፣ ያማረ በሆነ ኑሮ በዱንያ እንደሚኖሩ እና በመጪው ዓለምም ላይ ደግሞ መልካም የሆነ ምንዳ እንደሚገጥማቸው አዘውትሮ ይነግራቸው ነበረ። እየሄዱበት ያለውም አካሄድ በመጨረሻው ጥፋትን እንደሚያስከትል ሲነግራቸው ከእነርሱ በፊት ያለፉትንም የሉጥን ሕዝቦች፣ የሰሙድን ሕዝቦች፣ የኑህንም ሕዝቦች የአላህን ትእዛዝ ሲተላለፉ የመጣባቸውን ቅጣት እንደ ምሳሌ በመጥቀስም ዳዕዋ ማድረጉን ቀጠለበት። ሕዝቦቹ ግን በጥጋበኝነቱ በማታለሉ ላይ ገፉበት። ወደ እነርሱ የተላከውንም ነቢይ አትነግዱ ነው ወይ የምትለው በሚል ስላቅና ትዕቢት አስተባበሉት። እንዲያውም ሹዓይብ እኛን የሚነቅፈው ደካማ ስለሆነ የአነጋገር ስልቱ ስላልገባውና በሽተኛ ስለሆነም ነው አሉ። ከዚህም አልፈው ይዝቱበት ሹዓይብን በነቢይነት ተቀብለው በአላህ ብቸኛ አምላክነት ያመኑትን ሰዎችም ማስጨነቁን፣ መግቢያ መውጫ ማሳጣቱን ተያያዙት። አንዳንድ ሰዎችም በሹዓይብ ነቢይነት ከተቀበሉ በኋላ ከሕዝቦቻቸው የሚደርስባቸውን ወሰን ያለፈ ጫናን መቋቋም ተስኗቸው መልሰው እንዲክዱም ተደርገዋል። በዚህ አስጨናቂ ጊዜ ታዲያ ወደ ነቢዩላህ ሹዓይብ አንድ ነቢይ ወደ እርሱ ዘንድ መጥቶ ነበረ። ይህ ነቢይም ስሙ ሙሳ ዓለይሂ ሰላም ነው። ነቢ ሙሳ ከቂብጥ ጎሳ የሆነውን የግብፅ ሰው ገለሃል ተብሎ ከተጠረጠረ በኋላ ከፊርዓውን በኩል ተይዞ ይቅረብ የሚል አዋጅ በወጣበት ጊዜ ከግብፅ ምድር ሸሽቶ ወደ መድየን እስከሚደርስ ድረስ ተጓዘ። ከዚያም ሰዎች በተሰበሰቡበት የውሃ ጉድጓድ ቦታም ደረሰ። በዚህ ቦታም ሰዎች ይተጣጠባሉ፣ እንስሶቻቸውንም ያጠጣሉ፣ ውሃም ቀድተው ይወስዳሉ። በዚያው በውሃው ጉድጓድ አቅራቢያ ታዲያ ሁለት ሴቶች ንጥል ብለው ቆመው ነቢ ሙሳ አገኙ። ሙሳም ምን ሆናችሁ ነው ወርዳችሁ እንደ ሰው ማታጠጡት ብሎ ጠየቃቸው። እነርሱም ወንዶች እረኞች ጠጥተው አጠጥተው እስከሚያበቁ ድረስ ማጠጣትን እንደማይችሉ፣ አባታቸው ደግሞ መጥቶ ተጋፍቶ ውሃ እንዳይቀዳ በዕድሜው የገፋ ሽማግሌ እንደሆነ ነገሩት። ሙሳም እኔ ውሃውን እቀዳላችኋለሁ ብሎ አላቸውና ውሃውን አገኙ። እነዚህ ሁለት ሴቶችም ወደ ቤታቸው በተመለሱ ጊዜ ታዲያ ሹዓይብ ያለ ወትሯቸው በጊዜ ቤት በመምጣታቸው በመገረም ምን እንደሆኑ ጠየቃቸው። እነርሱም ውሃ ስለቀዳላቸው ከሩቅ ቦታ ስለመጣው ሰው ሁኔታ ውሃንም እንደቀዳላቸው ነገሩት። ሹዓይብም አንዲቱን ልጁን ንሺ ሂጂና ይህንን ሰው ጥሪልኝማ አላት። የነቢዩላህ ሹዓይብ ልጅም ሙሳን ዓለይሂ ሰላም ልትጠራው ሄደች። ሙሳም ከልጅቷ ጋር ተከትሎ መጣ። ግና ሲመጣ እርሷን በማክበር እንዲሁም ፈተናን በመፍራት እርሱ ከፊት እርሷ ከኋላ ሆና መንገድን እየነገረችው እንድትወስደው አደረገ። ሙሳም ወደ ሹዓይብ በደረሰ ጊዜ ስለ ራሱ ሁኔታ ሁሉ አጫወተው። ከሁለት ልጆቹ አንድኛይቱም ታዲያ ሙሳ ዓለይሂ ሰላም እነርሱ ዘንድ ተቀጥሮ እንዲሰራ አባቷን ጠየቀችው። ሹዓይብም ደግሞ ሐሳቡ ሌላ ነበር። እርሱም ሙሳ ከሁለት ልጆቹ አንደኛይቱን አግብቶ መህሯን ከ8 እስከ 10 ዓመት ሹዓይብ ዘንድ በመቀመጥ እንዲያገለግል እንዲያደርግ ነበር ያሰበው። ሹዓይብም እንዳሰበው ሆነለት። ሙሳም ከሹዓይብ ልጆች ታናሺቷን ልጅ አገባ።
ስሟም ሰፍራ ወይንም በአይሁዶች መጽሐፍ እንደተገለጸው ደግሞ ሲፋራ ትባላለች። ሙሳም 10 ዓመታትን ሹዓይብ ዘንድ በመቆየት ቃሉን አሟላ። ሰፍራም የነቢይ ልጅ የነቢይ ሚስትም ተባለች። ዳዕዋውንም ለማሳለጥ ከዚያም ወደ ግብፅ ምድር ተመለሰ። እስኪ ወደ ጀመርነው ከነቢዩላህ ሹዓይብ ጋር ወደ ያዝነው ታሪክ ደግሞ እንመለስ። ሹዓይብ ህዝቦቹን ወደ አላህ ለመመለስ ባዘነ ሞከረ። ግና ምንም ይሄ ነው የሚባልን ጥቅም አላስገኘለትም። ይህንንም ነገር ያስተዋለው ሹዓይብ አላህን እንዲህ ብሎ ለመነ። የሹዓይብን ልመና አምላካችን አላህ ሱብሓነሁ ወተዓላ በተከበረው ቁርአን ውስጥ እንዲህ ብሎ ይገልጽልናል። ወሲዐ ረቡና ኩለ ሸይኢን ዒልማ ዐለላሂ ተወከልና ረበና ፍተሕ በይነና ወበይነ ቀውሚና ቢልሐቅ ወአንተ ኸይሩል ፋቲሒን። ጌታችን ዕውቀቱ ሁሉን ነገር ሰፋ፣ በአላህ ላይ ተጠጋን። ጌታችን ሆይ በእኛና በወገኖቻችን መካከል በእውነቱ ፍረድ፣ አንተም ከፈራጆች ሁሉ በላጭ ነህና አለ። ሰደቀላሁል ዐዚም። አላህም የነቢዩን ዱዓ ተቀበለ። በአስሓቡል አይካ ላይም ቅጣቱ መውረዱ እርግጥ ሆነ። ቅጣታቸውም ታዲያ የጀመረው ወሰንም ባለፈ ሙቀት ነበረ። በእንቅርት ላይ ጆሮ ደግፍ እንዲሉ ሙቀቱ ከመበርታቱ ጋር ውሃም ጠፋ፣ ዝናብም መዝነቡን አቆመ። ይህ ነገር ለተከታታይ 7 ቀናት ቀጠለ። የሚጠለሉበት ዛፎችም ደረቁ፣ ቤቶቻቸውም እንደ እቶን እሳት በሙቀት ብዛት መፋጀቱን ጀመሩ። በሰባተኛው ቀን ታዲያ ትልቅ የሆነ ደመና አንጣለላቸው። እነዚህ አመፀኛ ህዝቦችም ይህ ደመና ዝናብን ሊያዘንብልን ነው ብለው በማሰብ መደሰቱን ጀመሩ። ፊታቸውም በፈገግታ ተሞላ። እርስ በርሳቸውም ከቤታቸው በመውጣት እየተጠራሩ በሰማይ ላይ አንድ ቦታ ስብስብ ብሎ ወደ ተከማቸው ደመና አቅጣጫ አመሩ። እነርሱ ሐሳባቸው ዝናቡ ሲዘንብ ከሙቀቱ በረድ እንዲያደርጋቸው በማሰብ ነበር። ሁሉም የመድየን ህዝቦች ሹዓይብና በእርሱ ነቢይነት በአላህ አምላክነት ያመኑት ሰዎች ብቻ ሲቀሩ ሲገሰግሱ ሁሎችም ወደ ተከማቸው ደመና አመሩ። የአላህ ነቢይ ሹዓይብ ግና ይህ ደመና ይዞት የመጣው መዓት እንደነበር አውቆ ነበር። እዚህ ጋር ሁለት የሚነሱ አመለካከቶች አሉ። እስኪ እንመልከታቸው። የመጀመሪያው ሹዓይብ በዚህ ጊዜ ከቤቱ አልወጣም የሚሉ ናቸው። ሌሎቹ ደግሞ አላህ ቁጣውን ሊልክ እንደሆነ አስቀድሞ ለሹዓይብ ስለነገረው ራሱንና ያመኑትን ይዞ ከመድየን ምድር ወጥቶ ነበር ብለዋል። የሹዓይብ አመፀኛ ህዝቦችም ዝናብን በመጠበቅ በከተማው ደመና ስር በተሰበሰቡ ጊዜ የመጀመሪያው የቅጣት ብትር መውረዱን ጀመረ። ያሉበት መሬት ከስራቸው መንቀጥቀጥን ጀመረች። ከዚያም ወሰንን ያለፈ ጩኸት በጆሮአቸው ላይ ተለቀቀባቸው። ከዚያም ከደመናው ላይ ቁርጥ እያለች የእሳት ቃንቄ በላያቸው ላይ ዘነበችባቸው። እነዚህ አስሓቡል አይካዎችም በተለያየ የተከታተለ አቀጣጥ ተጠፉ። በአንዳንድ የቁርአን ተፍሲሮች ላይ ደግሞ ሰዎቹ ከቤታቸው አልወጡም ነበር፣ በቤታቸው እያሉ ነው መሬቲቱ የተንቀጠቀጠችው፣ ኃይለኛው ጩኸትም የተለቀቀችባቸው፣ ከደንዳናው ደመና የወረደው የእሳት ትንታግም እየመረጠ የአመፀኞችን ቤቶች ያነደደባቸው ይላሉ። የሚገነዘብ እንዲገነዘብ በሚል ቤቶቻቸው አሁን ላይ ባዶ ሆነው ቅሪታቸው ይገኛል። የአስሓቡል አይካ ታሪክ ወይንም የመድየን ህዝቦች ታሪክ ይህንን ይመስላል። ከዚህ ታሪክ ከምንማረው ነገር ውስጥ በአላህ ትዕዛዝ ላይ መሳለቅ፣ ነቢያቱንም ማቅለል ትልቅን ዋጋ እንደሚያስከፍል፣ ሌላው የምንማረው ቁም ነገር ደግሞ የበጎ ሥራ ምንዳው በጎ እንደሆነ፣ ትክክለኛ ፍትሐዊ መልካም ስነ ምግባር ያለው ሰው መሆን በዱንያ ከፍ እንደሚያደርግ፣ በአኸራ ደግሞ ጀነትንና ጸጋዎቿን እንደሚያጎናጽፍ ነው። ሌላው ደግሞ የምንማረው ቁም ነገር ሰዎችን መበደል፣ ሐቃቸውንም መብላት፣ በስፍርና በሚዛንም እያጓደሉ ማጭበርበር ቅጣቱ በዱንያ እንደሚጀምር አኸራም እንደሚቀጥል ነው። ቅጣትም ምንም ቢበዛ ከኃያሉ አምላክ አላህ በቀር አሳማሚ ቀጪ የለም። ኃይልም ምንም ቢበዛ እንደ ኃያሉ አምላክ አላህ ብርቱ ኃያል የለም። ምንም የዘገየ ቢመስልም እንኳን አላህ ለሁሉም የሚገባውን ሐቁን ይሰጠዋል። وهذا والله تعالى أعلى وأعلم وبالله التوفيق والسلام عليكم ورحمة الله وبركاته.